እኔ አሁን ለሱ አይደለም የምናገረው እዚህ ዩቲዩብ ቻናሌ ላይ ለሚከታተል ለአንድ ሰው ነው። ብዙ ዘመናት አልቆምም ማለው መከራ የኢየሱስ ኃይል ይወጣል ይቆማል። ሰላም በዓለም ዙሪያ ላይ ይህን ድምጽ እየሰማችሁ ያላችሁ ቅዱሳን የጌታ የኢየሱስ ሰላም ጸጋ ለእናንተ ይሁን። አንድ አዲስ ነገር ወደ እናንተ ይዤላችሁ መጥቻለሁ። እሱንም ለመስማት የምትፈልጉት ለዚህ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮን ከወደዳችሁ ደግሞ ላይክ እያደረጋችሁ ቀጥሉ። አንድ ቦታ ከቃሉ አነባለሁ። ሉቃስ ወንጌል ምዕራፍ 8 ቁጥር 43 ላይ እንዲህ ይላል፣ ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ትዳሯንም ሁሉ ለባለመድኃኒቶች ከስራ ማንም ሊፈውሳት አልተቻለው። በኋላም ቀርባ የልብሱን ጫፍ ዳሰሰች። የደሟም ፈሳሽ በዚያ ጊዜ ቆማ። ኢየሱስም የዳሰሰኝ ማን ነው አለ። ሁሉም በካዱ ጊዜ ጴጥሮስና ከእርሱ ጋር የነበሩት አቤቱ ሕዝብ ያስጨንቁሃልና ያጋፉህማል፣ የዳሰሰኝ ማን ነው ትላለህ አሉ። ኢየሱስም ግን አንድ ሰው ዳሶኛል፣ ኃይል ከኔ እንደወጣ አውቃለሁና አለ። ሴቲቱም እንዳልተሰወረች ባየች ጊዜ እየተንቀጠቀጠች መጥታ በፊቱ ተደፈች። በምንም ምክንያት እንደዳሰሰኝ ፈጥናም እንደተፈወሰች በሕዝቡ ሁሉ ፊት አወረች። እርሱም ልጄ ሆይ እምነትሽ አድኖሻልና በሰላም ሂጂ አላት። ዛሬ አንድ ነገር ልንገርላችሁ። ሁኔታን አልፎ ወደ ኢየሱስ መቅረብ የሚል ነው። ሁኔታን አልፎ ወደ ኢየሱስ መቅረብ ዘሌዋውያን ምዕራፍ 15:25 ላይ ስታዩ እንደሚል ቃል አለ። አንዲት ሴት ከተለመደው ጊዜ ደሟ ከሚፈስበት ጊዜ አልፎ ደም ከፈሰሳ እቺ ሴት ሰውን መንካት አትችልም፣ እርኩስ ናት እንደሚል እዛ ቦታ ላይ ተጻፈ ቃል አለ። እቺ ሴት ግን ሁኔታውን አልፋ ወደ ኢየሱስ መጣች። ዛሬ አንድ ነገር ልንገርላችሁ። ሁኔታውን አልፎ ወደ ኢየሱስ የመጣ ሰው፣ ችግርን አልፎ ወደ ኢየሱስ የመጣ ሰው የሆነ እዛ ቦታ ላይ የሚነገረውን የሆነ አንዳንድ የሚሰማውን ነገሮች የሰይጣን ወሬ አልፎ ወደ ኢየሱስ የመጣ ሰው ባዶ አይመለስም። ወደ ኢየሱስ የቀረበ ሰው ባዶ አይመለስም። በጣም የሚገርመው ነገር እቺ ሴት አንድ ነገር ነው ያመነችው። እኔ የኢየሱስን የልብስን ጫፍ ከዳሰስኩ ወዲያውኑ የደሜ ምንጭ ይቆማል ብላ አምናለች። ውስጧ በጣም ተማምኗል። ስለዚህ እንዳመነች ደግሞ ኢየሱስም አውቋል። ብዙ ሕዝብ እየተጋፉ ነበር፣ ብዙ ሕዝብም ነበር። በዛ ሰዓት ላይ እሷ ሕዝብን አልፋ ሄዳ ብዙ ሁኔታዎች ነበር። ባይዘው እዛ ዘሌዋውያን ላይ ተጻፈ ሳይሆን እዚህ ቦታ ላይም ብዙ ሁኔታ አለ። እሷ ኢየሱስን እንዳትነካ ብዙ ሕዝብ ያስጨናንቃል። ብዙ ሕዝብ ነበር። ሕዝብ በጣም እያስጨናነቃ ባለበት በዛ ቦታ ላይ እሷ አልፋ ሄደችና የኢየሱስን የልብሱን ጫፍ ነካች። የደሟ ምንጭ ምን ሆነ? ቆማ ይላል። ዛሬ አንድ ነገር ልንገርላችሁ። በጌታ በኢየሱስ ስም ሁኔታን አልፎ የመጣ ሰው ችግር አይቀጥልም። ሁኔታውን አልፎ ወደ ኢየሱስ የሚመጣ ሰው ችግሩ አይቀጥልም። ወደ ኢየሱስ ሁኔታውን አልፋችሁ ከመጣችሁ መከራ በቤታችሁ ላይ አይቀጥልም፣ ዘልቆ መሄድ አይችልም። የዚች ሴት ስቃዩ 12 ዓመት ነው። 12 ዓመት ሙሉ ነው የተሰቃየችው። የዚች ሴት ስቃዩ 12 ዓመት ነው። የዚች ሴት ችግሯ 12 ዓመት ነው። የዚች ሴት ብዙ ዘመናት ጭንቀቷ 12 ዓመት ነው። እዚህ ቦታ ላይ ሉቃስ በጻፈበት ቦታ ላይ ስናይ ትዳሯን ሙሉ ለባለመድኃኒቶች ትዳሯን ሙሉ ለዶክተሮች ጨርሳለች። በቃ ሁሉን ያለዋን ነገር ሁሉ አጣ። እሷ ባዶ ነው አለችው። በጣም በቃ አለኝ የምትለዋን ንብረቷን ሙሉ ለፈውስ ብለ ጨርሳለች። ግራ ተጋብታለች። ነገሮች ሁሉ አልቋል። 12 ዓመት ሙሉ ስትሰቃይ ነበር። ኢየሱስ ግን ስቃዩዋ በጣም በበዛበት ወቅት ላይ በጣም እየተጨናነቀች ባለችበት ወቅት ላይ ኢየሱስ በመንገድ ላይ ያለፈ አየችና ምንድነው አለችው? እኔ አለች የኢየሱስን የልብሱን ጫፍ ከነካው ይበቃል አለች። እንደ ትላንቱ ሐኪም ቤት ከሄድኩ ይቆማል አላለችም። ወደ ውጭ ከሄድኩ ይቆማል አላለችም። እስቲ ለዚህ በሽታ ሀገር ሊቀይርና ዶክተሮች ጋር ሊደላለችም። አንድ ውስጧ ላይ ገባ ነገር አለ። ጻፍ ቅዱስ ማቴዎስ ወንጌል ላይ እንደሚል ቃል አለ፣ እናንተ ደካሞች ሸክም የከበደ ሁሉ ወደ እኔ ኑ ይላል። አንዱ ሳይሆን ሁሉ ይላል። ሁሉ ስለሚል ያን እሷ አውቃለች። ስለተረዳች የኔ ሸክምማ አሁን የሚቀለው ኢየሱስ ጋር ነው አለች። የኔ ችግርማ አሁን የሚቀለው ኢየሱስ ጋር ነው አለች።
የኔ ይህ ያልቆመ ነገር የሚቆመው አሁን ኢየሱስ ጋር ነው አለች። ዛሬ ኢየሱስ ጋር ለመጣችሁት ችግርን አልፋችሁ ሁኔታውን አልፋችሁ ስቃይን አልፋችሁ ወደ ኢየሱስ ለመጣችሁ አንድ ነገር ልንገርላችሁ፣ የናንተ ብዙ ዘመናት አልቆምም ያለው ሐዘን ይቆማል፣ ጭንቀት ይቆማል፣ ችግር ይቆማል። ብዙ ዘመናት እናንተን ያስጨነቀ ነገር ወደ ኢየሱስ ከመጣችሁ ይቆማል። ሁኔታውን አልፎ ወደ ኢየሱስ መምጣት፣ ችግርን አልፎ ወደ ኢየሱስ መምጣት፣ የሆነ መከራን አልፋችሁ ወደ ኢየሱስ መምጣት ይህ በጣም ትልቅ ነገር። እኔ አሁን ለሱ አይደለም የምናገረው፣ እዚህ ውስጥ ላይ እዚህ ዩቲዩብ ቻናሌ ላይ ለሚከታተል ለአንድ ሰው ነው። ለሱ አይደለም እኮ 12 ዓመት ደም የሚፈሳት ሴት ኦሬዲ ሞተች አለፋ። ለሱ አይደለም አሁን እየተናገርኳለሁ። ይህ ቃልም ስለሱ አይደለም አሁን እየተናገራለሁ። አሁን በዚህ ሰዓት ላይ ይህን ቪዲዮ እየሰማችሁ ላላችሁ በጌታ በኢየሱስ ስም ከሁኔታ የሆነ ሁኔታን አልፋችሁ ወደ ኢየሱስ ከቀረባችሁ፣ ሁኔታን አልፋችሁ ወደ ኢየሱስ ከተጠጋችሁ የናንተ ችግር ይቆማል። የናንተ እስከዛሬ ያልቆመ ነገር ይቆማል። እንዲቆም እየፈለጋችሁ አልቆምም ብሎ የቀጠለ ነገር አለ። ዛሬ በኢየሱስ ስም ይቆማል። ይህን ቪዲዮ እየሰማችሁ አላችሁ እውነት አሜን ብላችሁ ተቀበሉ። በጌታ በኢየሱስ ብዙ ዘመናት አልቆምም ያለው ችግር፣ ብዙ ዘመናት አልቆምም ያለው መከራ ዛሬ የኢየሱስ ኃይል ይወጣል፣ ይቆማል። ለማን እንደሆነ ከኢየሱስ ኃይል ይወጣል። ለማን እንደሆነ እዚህ ማዕከል ላይ ለሚሰማ ሰው፣ ይህን ቪዲዮ ለሚሰማ ሰው እውነት ችግራችሁ በኢየሱስ ኃይል ይቆማል። ከላይ ከኢየሱስ ኃይል ይወጣል። ያንተ እስከ ዛሬ አልቆመም ያለ በሽታ ይቆማል። ብዙ ዘመናት አመታቶችን ያስቆጠራ፣ ወራቶችን ያስቆጠራ፣ ብዙ ዘመናት ካንተ ጋር ተለጥፎ የቆየ በሽታ ከኢየሱስ ኃይል ይወጣል። ዛሬ ለአንድ ሰው ከኢየሱስ ኃይል ይወጣል። ይህ ችግር ይቆማል። አሜን ብላችሁ ተቀበሉ። ይህን ቪዲዮ ደግሞ ለብዙ ሰው ሼር አድርጉ እና እንደዚህ አይነት ቪዲዮዎች እንዲደርስ ላይክ አድርጉ። ከዚህ በኋላ አዳዲስ እና ቃል ትንቢታዊ አዋጅ ወደ እናንተ ይዤ እመጣለሁ እና የእግዚአብሔርን ቃል እንሰማለን። ሁላችሁም ትኩረታችሁን አድርጋችሁ የእግዚአብሔርን ቃል ስሙ። እግዚአብሔር አምላክ ዘመናችሁን ይባርክ። ሻሎም